የዜጎች መብትና ተጠቃሚነት የሚረጋገጠው በዘመናዊ መረጃ አያያዝ ነው። የአማራ ብሔራዊ ክልላዊ መንግስት የሲቪልና ቤተሰብ ምዝገባ አገልግሎት በአዋጅ ቁጥር 137/2017 እና በደንብ ቁጥር 229/2018 ተሻሽሎ በአዲስ መዋቅር ተቋቁሟል። ተቋሙ አስተማማኝ መረጃ የማመንጨት ራዕይ ሰንቆ ከክልል እስከ ቀበሌ ድረስ ከ4818 በላይ የሰው ኃይል አሟልቶ በ90% አቅም ስራዎችን እያከናወነ ይገኛል። ለውጤታማነታችን መሰረቱ ግንዛቤ ነው፣ አንድም ኩነት ሳይመዘገብ አያልፍም በሚል መሪ ቃል ከአማራ ሚዲያ ኮርፖሬሽን ጋር በመተባበር በርካታ ፕሮግራሞችና ማስታወቂያዎችን በማሰራት ግንዛቤ ፈጠረ ሲሆን በፊት ለፊት ደግሞ ለ4.9 ሚሊዮን ዜጎች የግንዛቤ ፈጠራ ስራ ሰርቷል። ይህ 100% ስኬት ለዘመናዊ ምዝገባ ስርዓት መንገዱን የከፈተ ነው። ተቋሙ የሀገራችንን የ2030 ዲጂታል ኢትዮጵያ ኢኒሼቲቭን ለማድረግ ትልቅ የቴክኖሎጂ ሽግግር አድርጓል። ከ2009 ጀምሮ በማኑዋልና በአክሰስ ዳታቤዝ የነበረው አሰራር አሁን ከባህር ዳር ዩኒቨርሲቲ ጋር በመተባበር በለማና በኢንሳ ተገምግሞ ተቀባይነትን ባገኘ ሶፍትዌር ተተክቷል። ይህ ወረቀት አልባ አሰራር በ64 ወረዳዎችና በ306 ቀበሌዎች ተግባራዊ ሆኗል። ለዚህም የሚያስፈልጉ ግብአቶች ማለትም ታብሌቶች፣ ፓወር ባንኮች፣ የኢትዮ ቴሌኮም የመሰረተ ልማት ዝርጋታዎችም ተሟልተዋል። ይህ ዲጂታላይዜሽን ለክብር መዝገብ ህትመትና ለቅጽ ስርጭት ይወጣ የነበረውን 10,709,284 ብር የመንግስትን ገንዘብ ማዳን አስችሏል። ውጤታማነታችን በቁጥር ይለካል። አገልግሎቱ ሲጀመር ከነበረው ከሚከሰት ኩነት ምዝገባ 17% አፈጻጸም አሁን ወደ 35% አድጓል። በተለይም በ2018 በጀት ዓመት እስከ 8ኛ ወር ድረስ ከእቅዳችን 104% በመፈጸም አስደማሚ ውጤት ማስመዝግበናል። አገልግሎቱ ከጀመረበት ከሐምሌ 2008 ጀምሮ እስካሁን ድረስ ባለው ጊዜ ውስጥ 5,155,923 ኩነቶችን ተመዝግበው የምስክር ወረቀትም ተሰጥተዋል። አገልግሎቱን ተደራሽ ለማድረግ በአንድ ወረዳ በአንድ ጤና ጣቢያ የተጀመረው የአንድ ማዕከል አገልግሎት ዛሬ በ82 ሆስፒታሎችና በ430 ጤና ጣቢያዎች በመስፋት የአንድ ማዕከል አገልግሎት ምዝገባ ተጀምሯል። 89% የሚሆኑ ሰራተኞቻችን በኢትዮ ኮደርስ የሰለጠኑ ሲሆን ሁሉም ሰራተኛ የፋይዳ ወይም የዲጂታል መታወቂያ ባለቤት ሆኗል። ምንም እንኳን የቀበሌ መዝጋቢ አለመኖርና የመሳሰሉ ተግዳሮቶች ቢኖሩም ተቋሙ ችግሮችን ወደ እድል በመቀየር ለዜጎች ቀልጣፋ አገልግሎት እየሰጠ ይገኛል። የ25 ዓመት ፍኖተ ካርታ ቀርጾ መረጃን በእድሜና በጾታ በመለየት እያመነጨ ያለው አገልግሎታችን ለክልሉ ልማት ዋነኛ ግብአት እየሆነ ነው። ያልተመዘገበ ኩነት ሰነድ አልባ ማንነት ነው። ማንነቱን ያስመዝግቡ፣ መብቱን ያስከብሩ። የአማራ ብሔራዊ ክልላዊ መንግስት ሲቪልና ቤተሰብ ምዝገባ አገልግሎት